የህይወት ለውጥ በመንፈሳዊ ልምምድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመረጃ ወይም በእውቀት መሞላት ሃይማኖትን ሊወክል አይችልም። እውቀት ብቻውን በቂ አይደለም። አንድ ሰው ስለ በጎ ምግባራት ሁሉ የጠለቀ እውቀት ቢኖረውና ወደ ህይወቱ ቀይሮ ማይጠቀምባቸው ከሆነ ምን ይጠቅመዋል? ብዙ እናነባለን፣ ብዙ እንሰማለን። ነገር ግን እየሰራን ያለነው ምንድነው? በየዕለቱ ቅዳሴ ላይ የቅዱስ ጳውሎስን መልእክታት፣ የተቀሩትን 7 መልእክታት፣ የሐዋርያትን ሥራ መጽሐፍ እንዲሁም ወንጌል ሲነበቡ እንሰማለን። በተጨማሪም የቅዱሳን ሕይወት እንዴት እንደነበረ እንድናውቅ መጽሐፈ ስንክሳር ይነበብልናል። በየቤታችንም እንደየተሰጠን ጸጋ መጠን የምናነበው የመጽሐፍ ቅዱስ ወይም የሌሎች ቅዱሳት መጻሕፍት ክፍል ይኖር ይሆናል። ይሁን እንጂ አሁን እኔና እናንተን የሚያጠያይቀን ነገር አለ። ይህ ሁሉ በሕይወታችን ላይ ምን አይነት ተግባራዊ ለውጥ አመጣ? ወይስ ማወቃችን ብቻ ያረካናል? ክብር ምስጋና ለሱ ይሁንና ጌታችንና አምላካችን ኢየሱስ ክርስቶስ እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው ብሎናል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 63። ይህ የሕይወት ለውጥ እንዴት ይመጣል? በመንፈሳዊ ልምምድ ውስጥ ዕውቀት ወደ ተግባር፣ መረጃ ወደ ሥራ ይቀየራል ወይም ይሻገራል። በዕለት ከዕለት ኑሯችን ውስጥ ዘወትር ወደ ቤተ ክርስቲያን የሚገሰግሱ፣ ኃጢአታቸውን ለካህን የሚናዘዙ፣ ሥጋው ደሙን የሚቀበሉ ብዙ ሰዎችን እናያለን። ይህ ማንም የማይቀማቸው በጎ ዕድል ሆኖ ሳለ በተቃራኒው ደግሞ አብሯቸው የሚኖር ደካማ ባህሪን ለመቅረፍ ጥረት ከማድረግ ተገተውም ልንመለከት እንችላለን። ምናልባት ለረጅም ዘመናት ከነድክመታቸው ኖረዋል። ለምን? ምክንያቱም ለድክመታቸው ወይም ለደካማ ጎናቸው ልዩ ትኩረት ስላልሰጡ ይሆናል። ትኩረት ከሌለበት ደግሞ ችግሩን ለመቅረፍ ብሎም ውጤቱን ለመከታተል መንፈሳዊ ልምምድ ማድረግ አልቻሉም። በሌላ በኩል ሁሌ ተመሳሳይ የሆነ ነገር ወይም ኃጢአትን ወደ ንስሐ አባታቸው ቀርበው ሲናዘዙ የምናያቸው ሰዎች አሉ። እነዚህ የኃጢአትን ምንነት ጥፋታቸውንም ለይተው አውቀውታል። የሚናገሩትም ለዚህ ነው። ግን በተቃራኒው ያንኑ ኃጢአት ደግመው ሲሰሩ ይገኛሉ። ምክንያቱም በቃል የሚናዘዙትን ያህል በተግባርም ከኃጢአታቸው ቁራኝነት ለመላቀቅ የተግባር ልምምድ አያደርጉምና ነው። እዚህ ቦታ ላይ መንፈሳዊ ልምምድ ብዬ ለአንተ ምነግርህ ነገር ጉልህ ስፍራ ይይዛል። አንድ ሰው ከራሱ ጋር ተግባራዊ ስምምነት ወይም ውህደት ባደረገበት ጊዜ የተሸሸገውን ኃጢአቱን ማስወገድና በጎ ስነ ምግባራትን ማዳበር በመንፈሳዊ ሕይወቱም ታዳጊ መሆን ይችላል። በተግባር ልምምድ ውስጥ ሰው የራሱን ትክክለኛ ማንነት ይረዳል። የድክመቶችንም ምንጭ የት አካባቢ እንዳለ ያውቃል። መንስኤው የታወቀ ችግር መድኃኒቱ አይከብድምና ሊቋቋመውና ሊያስወግደው ይችላል። የዚህ አይነቱ ሰው ችግሩን ስላወቀ ብቻ ወይም መንፈሳዊ ስሜት በውስጡ ሊፈጠርበት የቻለበትን ስሜት ስላገኘ ብቻ አይቆምም። ይልቁንም መልካም ስነ ምግባራትን ሁሉ የራሱ ለማድረግ መንፈሳዊ ልምምድ እያደረገ በተጋድሎ ይጸናል። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ይህንን ብሎናል። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 4። በመንፈሳዊ ልምምድ ውስጥ በራስ ዕውቀት ኃይልና ጉልበት መመካት ፈጽሞ ቦታ የላቸውም። ጌታችን ያለ እኔ ምንም ልታደርጉ አትችሉም ብሎ በዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ብሎ እንደተናገረው ልምምዱ በጸሎት ረድኤተ እግዚአብሔርን በመጠየቅ መታገዝ አለበት። መንፈሳዊ እድገትን ለማግኘት በልምምድ ውስጥ ያለ ሰው ወይም ክርስቲያን ከራሱ ማስተዋልና ጥበብ ይልቅ በልምምድ ውስጥ አልፈው ሊያስተምሩን የሚችሉትን ቅዱሳንም አብነት ማድረግ አለበት። መጽሐፍ ቅዱስ በራስ ማስተዋል አትደገፍ እያለ ይመክረናል። ምሳሌ ምዕራፍ 3 ከቁጥር 5። መጽሐፍ ቅዱስም በራሱ ለመንፈሳዊ ልምምድ ምሳሌና መመሪያን ይሰጠናል። የእግዚአብሔር ቃል ሕያው ነውና የሚሰራም 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ወደ ዕብራውያን ሰዎች ምዕራፍ 4 ከቁጥር 12። እግዚአብሔር ቅዱሳኑን አለማምዷቸዋል። አስቀድሞ ስለ ሊቀ ነቢያት ሙሴ እንዲህ ሚል ተነግሯል። ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። ዘውልቁ ምዕራፍ 12 ከቁጥር 3። ሙሴ እጅግ ትሑት ሰው ሆኖ የተወለደ ይመስልሃል? አይደለም። እንዲያውም እሱ የአገልግሎትን ሕይወት በጀመረ ጊዜ ቁጡ ነበረ። ግብፃዊውን ገሎ በአሸዋ ውስጥ የቀበረ ሰው
ሙሴ ነበረ። እግዚአብሔር ግን በድንቅ ጥበቡ ወደ በረሃ ጠራው። በዚያም የበጎች እረኛ እንዲሆን በማድረግ ቅንነትን፣ እርጋታን፣ ርኅራኄን ለ40 ዓመት ያህል ሊያለማምደው አቆየው። እስኪ ከዚህ ቀጥሎ ያለውንም ቃል አስተውለው። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል። ይህን ቃል የተናገረው የጌታችን ደቀ መዝሙር ቅዱስ ዮሐንስ ነው። ጌታ የወደው የነበረው ደቀ መዝሙር ቅዱስ ዮሐንስ ሕይወቱን የጀመረው በዚህ አይነት ፍቅር መሰለ? አይደለም። እንዲያውም እሱና ወንድሙ ያዕቆብ በጣም ቁጦች ነበሩ። ጌታም በዚሁ ምክንያት ቦኤኔርጌስ ወይም የነጎድጓድ ልጆች ሲል የሰየማቸው ነበሩ። ጌታችንን ሳምራውያን ባልተቀበሉትም ጊዜ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸው እንል ዘንድ ትወዳለህ ብለው የጠየቁት ጌታ የገሰጻቸው እነዚህ 2 ደቀ መዛሙርት ነበሩ። ምን አይነት መንፈስ እንደሆነላችሁ አታውቁም? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። የሉቃስ ወንጌል ምዕራፍ 9 ከቁጥር 51 እስከ 56። ነገር ግን ጌታ የነጎድጓድ ልጆችን እንዳጀማመራቸው ሳይሆን የፍቅር ነበልባል እንዲሆኑ አለማመዳቸው። ቅዱሳን ሁሉ መንፈሳዊ ሕይወትን ወይም መንፈሳዊነትን በአንዲት ቅጽበት የደረሱበት አይደለም። ይልቁንም ራሳቸውን ቀስ በቀስ ለዚህ ታላቅ ደረጃ አለማምደው ነው። በሁከት ውስጥ እርጋታን፣ በፈተና ውስጥ ትዕግስትን ተለማምደው ነው። በብዙ ልፋትና ትግል ነው ቅድስናቸውን ያገኙት። ስለዚህ በትግላቸው መጨረሻ የደረሱበትን ክብር በአንዲት ጀንበር ለማግኘት የምንጀምር አንሁን። ደረጃ በደረጃ ለመሻሻል ለማደግ እንጣር እንጂ። በአገልግሎት መስክም ጌታ ሐዋርያቱን አለማምዷል። ካስተማራቸው በኋላ ለአገልግሎት ወይም ለተግባራዊ ልምምድ ላካቸው። እነርሱም የአገልግሎታቸውን ውጤት ተመልሰው ነገሩት። በገጠማቸውም ነገር እጅግ በጣም ተደስተው ነበር። 70ውም ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። ደስታቸው በዚህ መልክ መሆን ስለሌለበትም ጌታችን ስህተታቸውን አረመላቸው። መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ በማለት ጌታችን ስህተታቸውን አረመላቸው። በሌሎች የተለያዩ መስኮችም ብዙ ተለማምደዋል። ከነሱ አንዱ ወይም ማንም ታላቅ ሊሆን የሚወድ ቢኖር ሊያደርግ የሚገባውን እንዲህ ብሎ ነበር ያስተማራቸው። ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ከእናንተም ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የማቴዎስ ወንጌል ምዕራፍ 20 ከቁጥር 26 እስከ 28። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።